ምናልባት ነው ወይ ስድብ መሳደብ ልጀምር ብዬ ሳወራችሁ የነበራችሁ ልጆች እውነት ወደዛ ገባለሁ ማለት አይደለም፣ ግን ለኔ ምን ያህል ከባድ ጊዜ እያሳለፍኩ እንደሆነ እኔ ነው የማውቀውና እንዲህ ደግሞ በቀናነት ስታስቡት የማድረግ ጉዳይ አይደለም። አሁንም እያልኳችሁ ማሰብ የማይገባኝን ቦታ ስሰጡኝ ደግሞ እውነት ምን ሆኜ ነው እላለሁ። እኔ ስድብ ከምጀምር ቻናሉን ዘግቼው አርፌ ብቀመጥ እመርጣለሁ። ይሄንን ነው የምመርጠውና ሁላችሁንም ሁሌ ሳይገባኝ ከሚገባኝ በላይ ስለምታበረታቱኝ እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ። ሁላችሁንም እዚህ ያላችሁ ባለመመቸትም ያልመጡትን ክብረት ይስጥልኝ። ነገሮች ይስተካከላሉ፣ መስመር ይዛሉ። አሁን እኔ ከናንተ ባለፈው እንደነገርኳችሁ ከናንተ የምፈልገው ምንድነው ሰዎች በተቻለ መጠን እንዲያውቁ ጥረት አድርጉ። በቃ እንዲያውቁ በራሳችሁ እኔ የሰራሁትን ቪዲዮ ሐሳብ ከፈለጋችሁ ራሳችሁ ቻናል ላይ ወስዳችሁ በራሳችሁ መንገድ ስሩት። እዚህ የተማራችሁትን ሐሳብ አስረዱ። ብዙዎቹ ካለማወቅ በትንሽ ስህተት ብዙ ነገር እያጡ ነው። ብዙ ነገሮች እያጡ ነው። ስለዚህ እነዛን ነገሮች አግዟቸው። እኔን የማያውቁኝ አሉ፣ ብዙ ሰዎች አሉ። ሰብስክራይበር እንደምታውቁት ትንሽ ነው። በስምም ያውቁኝ ይኖራሉ፣ ግን ቀጥታ ትምህርት የመት ሰብስክራይብ ባለማድረጋቸው ወይ የትምህርቴን ሐሳብ ወይ ምንም የማይካፈሉ ይኖራሉ። ስለዚህ ለነሱ ንገሯቸው፣ የግድ እኔን ሰብስክራይብ ማድረግ ከእናንተ ከተማሩ በቂ ነው። ዋናው ከዚህ በፊት እንደምላችሁ እናንተ በሁለት እግራችሁ መቆምን ቆማችሁ ማየትን እፈልጋለሁ። ይሄን ስል ምን ማለት ነው? የሆነ ነገር ያወቃችሁት ነገር አለ፣ የተረዳችሁት የተማራችሁት ትንሽም ይሁን ትልቅ ስትጠቀሙበት ማየት እፈልጋለሁ እንጂ ፓስዋርዳችሁንና ኢሜይላችሁን እየሰጣችሁ እየቀየሩባችሁ በገንዘብ ሲደራደሯችሁ፣ ቻናላችሁን ሲያዘጉባችሁ፣ ቻናላችሁ ወስደው ለራሳቸው ሲጠቀሙባችሁ ማየት አልፈልግም። ቢያንስ የተወሰኑ ብዙ አድካሚ ወይም ብዙ ስራ የማይጠይቁትን ነገር በራሳችሁ ቆማችሁ ማስተካከል የምትችሉ ሰዎች መሆን መቻል አለባችሁ። ለዚህ ነው እኔም አባባ ፍቅሩም እንደው ማየ ቲቪም ብዙም አልተመቸውም እንጂ ሐሳባችን እቅዳችን ያ ነው። በቃ በራሱ የሚቆም አውራ ኖረ አልኖረ፣ አባባ ፍቅሩ መጣ አልመጣ፣ እሱ አስተማረን አላስተማረ፣ እኔ አውራ ነገረን አልነገረን፣ እኛ ካወቅን በቃ ሪዝድ ኮፒራይት ሲመጣ እንዲህ ነው ማስተካከል ያለበት ብላችሁ የምታስተካክሉ አዳዲስ ጀማሪዎች ሲመጡ እኛ በአቅማችን የሰጠናችሁን ነገሮች የምትሰጡ ሰዎች መሆን አለባችሁ እንጂ ያወቃችሁትን እንደ ጋንስ መብረጥ ጸጥ ብለን እፍና አድርገን ማስቀመጥ ለማንም አይጠቅም። ራስ ሲጀምር ያንን ዕውቀት ከኛ ያመጣነው ነገርም አይደለም። እኔ ይህንን ዕውቀት ከየት አመጣሁ? ወይ አንብቤ ነው፣ ወይ ጠይቄ ነው፣ ወይ ደግሞ ሰዎች ሲያወሩ ሰምቼ ነው። ይህንን ነገር እኔ አልፈጠርኩትም። እንዴት ነው ታዲያ እኔ አምጥቼ አውቄው ተረድቼ እንኩ ለማለት ምንድን ሰው ያ የሰጠኝ ሰው እኮ ንፉግ ቢሆን ኖሮ እኮ ወይም የሚያስተምረኝ ሰው ወይም ያንን እኔ ያነበብኩትን ነገር የጻፈው ሰውዬ እኮ ንፉግ ቢሆን ኖሮ እኮ አላቅም ነበረ እኮ። እኔም ንፉግ ስላልሆኑ አስተማሩኝ አይደል? እኔ እንዴት ነው ታዲያ ንፉግ ሳይሆኑ ያስተማሩኝን ንፉግ ለመሆን የምሞክረው? ስለዚህ እናንተም ጀማሪዎች ይመጣሉ። ጀማሪ ባይሆንም ብዙ ሰብስክራይበር ኖሯቸው፣ በነገራችን ላይ ብዙ የማያውቁ እህትና ወንድሞች አሉ። ሰብስክራይበራቸውን ስታዩ ትደነግጣላችሁ። መሰረታዊ ነገር ግን አያውቁትም። እነሱንም ቢሆን እናንተ ንገሯቸው፣ እንዲህ ነው ህጉ፣ እንደዚህ ነው የሚለው። እየወጣችሁ መጥቀስንም ማሳየትንም መልመድ መቻል አለባችሁ። ስለዚህ አውራ ነገ የሆነ ጉዳይ ገጥሞት ቻናሉም ምኑም ቴሌግራም ቢዘጋጋ በቅርብ ስለምታገኙኝ ማለት ነው። እኔ በጣም ቅርብ ነኝ ብዬ አስባለሁ ከብዙ ዩቲዩበር፣ በተለይ በቴሌግራሚን በኩል ለሚመጡት እዚህም ለሚመጡት ሰዎች በጣም ቅርብ ነኝ ብዬ አስባለሁኝ። በተቻለ መጠን ወዲያው ነው መመለስ የምፈልገው ለምትጠየቀው ጥያቄ። ስለዚህ የሚመልስላችሁ ፍለጋ ወይም የሚመልስላችሁን ሰው ጥበቃ መሄድ የለባችሁም። እርስ በርሳችሁ ተሞላሉ፣ ተደጋገፉ። የስደትን ህይወት ታውቁታላችሁ። መውደቅ መነሳትን፣ መታመም፣ በሰው ቤት ታማችሁ እንዳልታመማችሁ የምትቆጠሩበት
ጊዜያቶች አሉ። ስለዚህ አለኝ ሰው ማለት ሲቸግረኝ የሚረዳኝ የሚያግዘኝ ዩቲዩብ ላይ አለ ሰው አላጣም መባል መቻል ራሳችሁን መቻል በራስ መቆም ትልቅ ነገር ነው። ሰው አትለማመጡም። ገንዘባችሁን አታባክኑ። የደከማችሁበት የለፋችሁበት ገንዘብ አታባክኑም፣ አታወጡም። ለሰውም ትተርፋላችሁ እንኳን ለራሳችሁ። ግን ምንድነው የሚጠቅማችሁ ነገር ላይ ተገኙ ነው። አውራ ቤት ብቻ አይደለም የሚጠቅም ነገር ያለው፣ በጣም ብዙ ቤት የሚጠቅሙ ነገሮች ይደረጋሉ። አንዳንዴ ደግሞ በጣም እንደ ቅድም እኔ ስላዘንኩ ነው የምደጋግመው፣ እንደ ቅድሙ አይነት ደግሞ ሰው እንትን እንክርዳድ አይጠፋም። እንግዲህ ከስንዴ መሃል እንክርዳድ አይጠፋም። እኔ ያው ክፉ ነገር ማስተባበር አልወድም። ክፉ ነገር ማስተባበር ስለማልፈልግ ነው የቻናሉን ስም የማልናገረው። ፈጣሪ በራሱ መንገድ የራሱ ነገር ይቀጣል ብዬ ሰው በአንድም በሌላ መልኩ ሰው ላይ ክፋትን ተንኮልን ካደረገ ሊያልፍ ይችላል፣ ሊደሰት ይችላል፣ ጊዜ ሊፈጅ ይችላል እንጂ በሌላ ነገር መቀጣቱም አይቀርም። ኦኬ። እና በርቱ፣ ጠንክሩ። ከልብ ነው የማመሰግነው ሁላችሁ ስለምታስቡት፣ ሳይገባኝ ስለምትሰጡኝ ቦታ። አንዳንዴ ሰው ቤት ስሄድ ወይኔ አውራ መጣ ይሉኛል ብለው እንደመደንገጥ ሲሉ አያለሁኝ። ይሄን እኔን ከመፍራት ሳይሆን እኔን ከማክበር ነው። እና ተገብቶኝ አይደለም፣ እኔ ከእናንተ የተለዩ አይደለም። እናንተ ናችሁ እንደ አንድ ዩቲዩበር ቆሜ እዚህ ጋር እንዳወራ ያረጋችሁኝ፣ ያቆማችሁኝ፣ የደገፋችሁኝ